አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና ተከበራችሁ የሙኒራ ቻናል ተከታታዮቼ ቤተሰቦቼ፣ እንዲሁም ተመልካቾቼ፣ ውድ እህቶቼ፣ የመዳም ቅመሞች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔም ጭምር እኔም ያው የመዳም ቅመም ነኝ። ታውቃላችሁ ያለሁት የአረብ ቤት ነው፣ የመዳም ቤት ነው። የመዳም ያው ታውቃላችሁ ያው ይሄ አሁን የምታዩት የመዳም ኩሽና ነው ያለሁት። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ ይላችኋለሁ። የሀገሬ ልጆች ኤቶቼ፣ ወንድሞቼ ላይክ ሰብስክራይብ አድርጉኝ በቅንነት ይላችኋለሁ። አይከፍልበትም። እንዴት ነው ስራ? እንዴት ነው? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። ያው ምሳ ያረኩበት ስራ እቃ አነሳው ነው። አልሐምዱሊላህ ናቸው ወዶች የመዳም ቅመሞች፣ እኔ ደህና ነኝ። ሽክር እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ ሰላም ነው። እናንተ ጋር እንዴት ነው? ውሎ እንዴት ነው? እኔ አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። እናንተስ እንዴት ናችሁ? ሰላም ናችሁ ወይ? ታውቃላችሁ የመዳም ስራ አያልቁም። አንዱን ሰርቻለሁ ስትሉ አንድ መጣል። ስለዛ ከባድ ነው ማለት ነው። ከባድ ነው። ጨርሳለሁ ማለት እኮ አይታወቅም። እኔ አሁን ስራዬን ጨረስኩ ጨርፋለሁ ስትሉ ወይ ቡና ይፈላል ወይ ሻይ ይፈላል ከዛ በኋላ ስለዛ ከባድ ነው። አልሐምዱሊላህ ኢንሻአላህ ኸይር ነው። ያልፋል፣ ያው ሊያልፍ ያለፋል የሚባል ተረት አለ በሀገራችን። ኢንሻአላህ እላችኋለሁ ውዶቼ፣ ለበጎ ነው እላችኋለሁ። ለበጎ ነው፣ ለበጎ ነው እላችኋለሁ። ለበጎ ነው እላችኋለሁ። እንዴት ናችሁ? ደህና ናችሁ ወይ? የኔ ውዶች፣ የኔ ታጋዮች፣ የኔ ምርጥ ምርጦች፣ የኔ ቆንጆች፣ የኔ ቾኮሌት ቾኮሌት፣ እንዴት ናችሁ ወዶቼ? ደህና ናችሁ ወይ? ያው በአንድ ነው ካሜራውን ተመልከት። ለዛ ትንሽ ከበደኝ እላቸዋለሁ። ያው ካሜራ እንትን በጣም ይከብዳል። እንትን ሲታረቁ ማለት ነው ማለት ከብዳቸዋል። ስራ ትንሽ ሲሰሩ ካሜራ እንትን ያስከብዳቸዋል። ለዛ ነው ውዶቼ አበረታቱኝ የመዳም ቅመሞች እላችኋለሁ። እንዴት ናችሁ? እኔ ደህና ነኝ፣ ደህና ነኝ አልሐምዱሊላህ። ስራ ከመዳም ኩሽና ሰራሁ ነው። ደህና ነኝ አልሐምዱሊላህ። ሀገራችን ታስበና ሰላም ያርገልን ይላችኋለሁ ውዶቼ። ያው ሁሌም ብትር ዱዓዬ ነው ኢንሻአላህ። አገር ሰላም ማለት ሀብት ነው። አገር ሰላም ማለት ብዙ ነገር ነው። በጣም ደስ ይላል። አገር ደህና ስትሆን፣ ሰላም ስትሆን ኢንሻአላህ። የሰው አገር ነው ያስጠላል። ምንም ኖራችሁ ብሩም ይኖራችሁ መኪና ሀብታም ብትሆኑ የሰው አገር ነው። ኢንሻአላህ አገራችን አላህ ሱብሃነሁ ወተዓላ ሰላም አድርገልን ይላችኋለሁ ውድ የሙኒራ ቤተሰቦቼ። ኢንሻአላህ ዱዓ አድርጉ። ሁሉም ነገር ዱዓ ነው ይላችኋለሁ። የመዳም ቅመሞች፣ የኔ ውዶች፣ የኔ ጀግናዎች። የመዳም ቅመም ሲባል ማያውቁ ሰው ያው ለሌላ ነገር ይለዋል። ማን ከባድ ነው።
የመዳም ቅመም እውነት ቅመም እኛ ቅመም ቢሆን ብቻ ለኛ አይገባም። ወላሂ ለኛ ቅመም ብቻ አይገባንም። ወላሂ ላዚ ይላችኋለሁ። ኢንሻአላህ በአርጉ ውዶቼ ተመልካቾቼ ይላችኋለሁ። ዋናው ነገር አፍያ ነው፣ ጤና ነው። ያው ማንም ነገር የሚያምረው ደስ የሚለው ከአፍያ ነው። አፍያ ከሌላችሁ አያምራችሁ ማለት ነው። ዋናው ነገር ጤና ነው። ጤናችሁ ይስጣችሁ፣ አፍያ ይስጣችሁ። አላህ ሰላም ያደርጋችሁ እላችኋለሁ። ኢንሻአላህ ዱዓ አድርጉ ውድ ተመልካቾቼ ቤተሰቦቼ እንዲሁም ኢቶቼ ያው እኛ ላይ ብዙ ጫና አለ። እኛ ላይ ብዙ ነገር ይበዛብናል። ስራ ቀንና ያው ቀን በምሳ በልብስ ማጠብ ማታ ኢራት ይሰራል፣ ከውያ ይሰራል፣ ብዙ ነገር አለ። ስለዛ ሁሉም ነገር ችለን ሰርተን አድገን ኢንሻአላህ ሀገራችን ገብተን ከሀገራችን ከቤታችን እኛ መዳም ምንኖርበት ጊዜ አላህ ሱብሃነሁ ወተዓላ ቅርብ አድርገልን ኢንሻአላህ። እኛም አሰሪ ሆነን ቀጥረን አስቀጥረን ሀቁ ጠብቀን ምናሰራ ሰው አላህ ሱብሃነሁ ወተዓላ ያድርገን ይላችኋለሁ። ያው ዝም ብሎ መቅጠር ሰውን ዋናው ነገር ሀቁን ጠበቅ ነው። እኔም ሰርቻለሁ ብላችሁ ብር አለኝ ብላችሁ መቅጠር ብቻ ሳይሆን ሀቁን ጠበቅ ነው ዋናው። ያንን ሰው ሀቅ በጣም ከባድ ነው። ከምንም በላይ ሀቅ ሰው ሀቅ ከባድ ነው። ኢንሻአላህ ከባድ ያንን ሀቅ ምንወጣ ሰው አድርገን እላችኋለሁ ውዶቼ። ኢንሻአላህ ለኸይር ነው። ዋናው ነገር ዱዓ ነው። ኢንሻአላህ ዱዓ አድርጉ፣ ፏበሉ፣ ዘና በሉ። እየበላችሁ ስሩ፣ አትጎዱም። ከበላችሁ አትጎዱም። ማንም ሰው ካልበላ ይጎዳል። ለኩላሊት ታማሚ ትሆናላችሁ፣ ጨጓራ በቃ ብዙ በሽታ። ስለዛ በተለይ ጋጋት አጠጡ እንደጠጡ በጣም ከባድ ነው ለኛ። ያው ስራ የጎደው እንትናችን በጣም ያው ተጎድቷል በስራ ምክንያት። ያው ኢንሻአላህ ባላህም ታች ራሳችሁን ጠብቁ እህቶቼ። ጋጋት ነገር እንዳጠጡ እሱ በጣም ከባድ ነው። እንዴነ ለኩላሊት እንትን ነው የምትሆኑ። በቃ ከባድ ነው። አንዱ አልቆ አንዱ መልቃል። ያ በአጠቃላይ ከባድ ነው። ለኩላሊት በሽታ ከባድ ነው። ስለዛ እሱን እንዳጠጡ እላችኋለሁ። እሱን እንዳጠጡ በጣም ትጎዳላችሁ ማለት ነው። ኢንሻአላህ አሁን ይሄን ጋዙን ሰለው ማለት ነው። ስለዛ ናቸው ለግድ ነበር ይሄንን አምጣለው ብዬ አሁን መጣው። ስለዛ ትኩቱ ስራ ምስል ሆነ እየበላችሁ ጠጡ እላችኋለሁ። ኢንሻአላህ ለኸይር ነው። አሁን ለምን መጣለች
مدام مطبخ. طب ليه بتخلص هنا؟ الناس تخلص شيء انت ليه كده بتعمل يمين يسار؟ خلص هنا وبعدين نظف المطبخ. طيب انا طيب يلا بسرعه الله عليك بسرعه. طيب ላይክ ሰብስክራይብ ሼር እንዳትረሱ እላችኋለሁ። ውድ ቤተሰቦቼ ያለ ባይ ወዳችኋለሁ።